ዩቲዩብ ለመጀመር አስበህ ግን አንድ ጥያቄ በውስጥ እየተመላለሰ ሊሆን ይችላል። ጥሩ ካሜራ የለኝም፣ ጥሩ ስቱዲዮ የለኝም፣ ያለሁበት ቤት ብርሃኑ ራሱ በጣም ብዙ አስቸጋሪ ነው፣ ቪዲዮ ቀርጬ ኤዲት የማደርግበት ፒሲ የለኝም፣ በስልክ ብቻ እንዲሁ ዩቲዩብ መጀመር አልችልም ብሎ ብሶ ይጠይቃል። መልሱ አዎ ትችላለህ፣ ግን በስልክ ብቻ ዩቲዩብ መጀመር ትችላለህ ማለት ያለ ዝግጅት ያለ ክህሎት ያለ ኮንሲስተንሲ ወይም ደግሞ ያለ ትጋት የትም ትደርሳለህ ማለት ደግሞ አይደለም። በራሱ ስኬት ሊያመጣ ስለማይችል ማለት ነው። ዛሬ ዩቲዩብ በስልክ ብቻ እንዴት እንደምትጀምር፣ ምን ምን ነገሮች እንደሚያስፈልጉህ፣ ምን ምን ነገሮችን ደግሞ ማስወገድ እንደሚገባህ፣ እንዲሁም የመጀመሪያ ቪዲዮን እንዴት አድርገህ እንደምትቀርጽና እንዴት አድርገህ አፕሎድ እንደምታደርግ ሁሉ ነገር በዝርዝር የምንነጋገር ይሆናል። ጥሩ ካሜራ፣ ጥሩ ስቱዲዮ፣ ጥሩ ማይክ፣ ሁሉ ነገር በቃ የቪዲዮን ኳሊቲ በትክክል ያሻሽለዋል። ግን ዩቲዩብ ለመጀመር የግዴታ አይደለም። ይህ ነገር ብዙ ሰዎች እነዚህ አሁን ያላቸውን ካሜራ ምናምን እነዚህ ነገሮች እስከሚያሟሉ ድረስ ይጠብቃሉ። ብዙዎች ደግሞ እየሰሩ እነዚህ ነገሮች ያሟላቸዋል። አንተ ከየትኛው ወገን ቁጭ ላይ እየጠበቅ ነው እስኪሟሉ ወይስ እየሰራ ራስ ለማሟላት ነው ዝግጁት? ለጀማሪ የሚያስፈልጉ 3 መሰረታዊ ነገሮች አሉ። የመጀመሪያው እንግዲህ በደንብ አድርጎ ቪዲዮ ሊቀርጽ የሚችል ስልክ ማለት ነው። ጥራቱ ምናምን ሳይሆን በትክክል አንተነት መለየት የሚችል እንጂ ሌላ ያን ያህል ፋንታሲ መሆን የለበትም። በትክክል ጥሩ ቪዲዮ መቅረጽ የሚችል ስልክ ያስፈልጋል። ይህን ቪዲዮ የምታየው በስልክ እንደሆነ ተስፋ አድርጋለሁ። የተረጋጋና ጸጥ ያለ ቦታ፣ ምንም አይነት ድምፅ የሌለበት ቦታ ማለት ነው። እንግዲህ ቪዲዮ ስትለቅ በጣም ጩኸት ያለበት በጣም ብዙ ሰዎች የሚያወሩበት ቦታ ከሆነ የአንተ ድምፅ ብዙ የማይሰማ ከሆነ የዛን ሰዓት አይሰማም ከቪዲዮ ላይ የሚሆን ድምፅ። ስለዚህ ማን ይሰማዋል? አንተ ያልተሰማ ድምፁ መሰማት የሚችል ጸጥ ያለ ቦታ መፈለግ ሁለተኛው ነገር ነው። ሶስተኛ የሚያስፈልግ ነገር የቪዲዮ ሀሳብ ነው። ለተመልካች በትክክል የሚጠቅም ተመልካች የሆነ ትርፍ ሊያገኝበት የሚችል ቪዲዮ ሀሳብ ያስፈልጋል ማለት ነው። ወይ ሊያስተምር መቻል አለበት፣ ወይ የሆነ ሊያዝናና መቻል አለበት። ለተመልካች የሆነ የሚሰጠው ጥቅም ያስፈልጋል። እንግዲህ ዛሬ ቤተሰብ ዩቲዩብን በስልካችን ብቻ መስራት እንችላለን እና እንዴት አድርገን መስራት እንደምችል ነው እንግዲህ ቀስ በቀስ በደረጃ ይኖርማል። ወደፊትም ጥሩ ቪዲዮዎች ስለሚለቀቁ ቻናሉን ሰብስክራይብ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ስለዚህ የመጀመሪያው ነገር በደንብ የምትሰራውን ነገር መምረጥ ያስፈልጋል። ሰሌክት ዩር ኒች፣ የምትሰራውን ነገር ምረጥ። ምክንያቱም ዝም ብለህ ዩቲዩብ እንዲምሰራ ሁሉ ነገር አቀላቅለ የምትሰራው ከሆነ ያንተ ታርጌት ኦዲየንስ ማግኘት ስለማችል ማለት ነው። ስለዚህ የምትሰራው ነገር ምንድን ነው? መጽሐፍት ሪቪው ነው? ዜና ነው የምትሰራው? ሪያክሽን ቪዲዮ ነው የምትሰራው? ቴክኖሎጂ ነው የምትሰራው? አየው፣ በየትኛው ዘርፍ ነው የምትሰራው ማለት ነው። በትክክል የምታውቀውን ዘርፍ ራሱ ቢሆን ተመራጭ ማለት ነው። ስፔሻሊ ብዙ እየሰራ በሄድ ቁጥር የአይዲያ ራሱ እጥረት እንዳይገጥም በምታውቀው ዘርፍ ቢሆንም ስፔሻሊ ይመረጣል ማለት ነው። ስለ ሕክምና መሳሰል የሕክምና ሰው ከሆነ፣ ስለ ቴክኖሎጂ ሰራ በቴክኖሎጂ ዘርፍ ያለ ሰው ሊሆን፣ ስለ ስፖርት ሰራ በስፖርት ዘርፍ ያለ ቢሆን አሁን ብዙ ጊዜ የአይዲያ እጥረት አይኖረውም ቦታዎች ላይ ከዚህ አንጻር እንጂ በየትኛውም ቶን በእርግጥ ያነበብ የሚደርስበት ሊኖር ይችላል። እና መጀመሪያው ኒችን መምረጥ ነው። የትኛውን ዘርፍ ነው የምሰራው የሚለው ነው። ሁለተኛ ታርጌት ኦዲየንስ ማን ነው? ለምሳሌ ስለ ትምህርታዊ ቪዲዮዎች የምሰራ ከሆነ ታርጌት ኦዲየንስ ማን ይመስላል? ግልጽ ነው አይደል? ያው ተማሪ ነው የሚሆነው። ስለ ገንዘብ እንዴት መስራት እንዳለበት ስለ ገንዘብ ስራ ብትሆንስ ማን ሊሆን ይችላል? ገንዘብ መስራት የሚፈልግ ሰው ሙሉ ያንተ ኦዲየንስ ማለት ነው። ለመዝናናት የሚገባ ያንተ ቪዲዮ ሊሆን አይችልም፣ ግን ገንዘብ መስራት አቅዶ ለሚመጣ ሰው ግን ምንድነው ታርጌት ኦዲየንስ እሱ ነው ማለት ነው። ስለ ምግብ ሙያም ስለ ምግብ አሰራር ብታስበው እና ሊሆን ይችላል ስፔሻል። ስለዚህ ታርጌት ኦዲየንስን መለየትና በእነሱ የሚፈልጉት ማቅረብ መቻል አለብን። ሌላው ከዚህ ጋር ማየት ያለበት ነገር ተመልካች እንግዲህ ገንዘቡን ጊዜውን ሁሉ ነገር አሟጦ ነው ያንተ ቪዲዮ ያለበት ማለት። ስለዚህ ለተመልካች የሆነ የሚጠቅም ነገር ተመልካች ከአንተ ቪዲዮ አይቶ ምን የሚጠቅመው ነገር አለ፣ ይሄ ሁሉ ከታሳቢነት ውስጥ ማስገባት ይችላል። እሺ ወደ ቀጣይ የምናየው በስልክ ካሜራ እንዴት ጥሩ ቪዲዮ መቅረጽ ትችላለህ። እንግዲህ ይህ ስል ኖርማል ከስልኩ መቅረጽ ከሚችለው አቅም በላይ ሳይሆን ስልኩ ሲመረትበት የነበረውን ያን 100% የካሜራ ጥራት እንዴት እንጠቀመው ከሚል አንጻር ነው የተፈለገው። እንደምታውቁት ሁላችንም ስልካችን በእጃችን ብዙ ጊዜ የምንይዘው እና ብዙ ጊዜ የካሜራው ሌንሱ በጣም ይቆሻል። በፈጃላ ላበት ምናምን እጃችን ጋር ስለሚል የመቆሸሽ ይችላል። ስለዚህ በደንብ አድርጎ በእርጥብ ልብስ መወልወል እሱ አስታርጉ ካሜራው በደንብ ጥራቱ ይጨምራል ማለት ነው። የቆሸሸ ነገር ካለው ቪዲዮአችን ላይ ራሱ ያቆሻሸው ቪዲዮአችን ላይ ራሱ በደንብ ቪዲዮአችን ኳሊቲን ይቀንሰዋል ማለት ነው። ስለዚህ አጽዳት መጀመሪያው ነገር ነው። በሁለተኛ ደረጃ የሚያየው እንግዲህ ብርሃን ያለበት ቦታ ላይ መቅረጽ ነው። ስፔሻል ጭልም ያለ ቦታ ላይ ከቀረጽ ምንድን ነው ጭልም ያለን የቪዲዮ ኳሊቲ በጣም የወረደኝ ነው። ስለዚህ ግን የተሻለ ብርሃን ያለበት ቦታ ፈልጎ መቅረጽ። ለምሳሌ መስኮት ጋር ተቻለ ወይም በር ጋር ሆነ መቀመጥ ቆመ እንኳን ቢሆን እንደዚህ ብርሃን የሚገባበት ቦታ ላይ ቪዲዮ መቅረጽ ማለት ነው። ስለዚህ ብርሃን ያለበት ቦታ ፈልጎ መቅረጽ አሪፍ ነው ማለት ነው።
እና ብርሃኑ ከፊት ለፊታችን መሆን ያለበት እና ስፔሻሊ አንድ ልጅ ምን ብሎኛል፣ ከኋላ ባክግራውንድ ላይ ብርሃን ባረግ ምናምን ብሎ ጠየቀ ልጅ እና ከኋላ ብርሃን በጣም የበዛበት ነገር ካደረጋችሁ ፊት ለፊት እናንተን ምንድነው ጨለማ ያደርገዋል የፊታችሁን ቦታችኋል። ከኋላ በጣም ብርሃን ፊት ለፊት ግን ስለዚህ ምታ መስኮት ወይም በራፍ ጋር እንኳን ቢሆን ከፊት ለፊታችሁ ብርሃን እንዲገባ የምታደርጉት ማለት እንጂ ከኋላ ብርሃኑ የሚያስፈልጉ ከፊታችሁ ማለት ነው። ስለዚህ ከመስኮት ወይም በራፍ ጋር ወደፊት እንዲመጣ ማለት ነው። ይህን ቁማችሁ እንኳን ቢሆን እንደዛው ናችሁ መቅረጽ የተሻለ። ሌላ ጥሩ የካሜራ ወይም ደግሞ የስልካችን ጥሩ እንዲቀርጽልን የምናደርግበት ስልኩ እንዳይንቀጠቀጥ የሆነ ቦታ ላይ ማስቀመጥ ነው። ቢቻልና ቢኖር ትራይፖድ ስትጠቀሙ በጣም አሪፍ ነው እና በትራይፖድ አድርጋችሁ ስለማይንቀሳቀስ አንድ ቦታ ላይ ፊክስ አድርጋችሁ በጣም አሪፍ ነው የሚሆነው እሱ። ኢቭን ትራይፖድ እንኳን ባይኖራችሁ መጽሐፍ ጋር ወይም ደግሞ የሆነ ጠረጴዛ ጋር የሆነ ቦታ ላይ ያስቀምጣችሁ ከዛ ላይ መቅረጽ ማለት ነው። እና ብቻ እንዳይንቀሳቀስ ነው። ስልኩ ከተንቀሳቀሰ ሰው እንዲስትራክት ያደርጋል። አንድ ሰው ቁጭ ብሎ እናንተ ቪዲዮ ማየት ሴንስ አይሰጥም ማለት ነው፣ ብዙ እንደሚንቀሳቀስ ከሆነ። ስለዚህ ፊክስ ማድረግ አንድ ቦታ ላይ ያስፈልጋል ስልኩ እንዳይንቀሳቀስ ማድረግ። ሌላው ካሜራው በአይናችን ደረጃ መሆን አለበት። አንዳንድ ሰው የታች ከሆነ በጣም ካሜራው ላዋን ገር ያደርገውና እንዲሁ ዝቅ ብሎ ነው የሚያደርጋቸዋል። አንዳንድ ሰው ደግሞ በጣም ከላይ ያደርገዋል ካሜራው። ስለዚህ ቀና ብሎ እንዲህ ብሎ እያየ የሚቀርጽ አይደል? ስለዚህ በእናንተ ቲቪ መሆን አለበት ካሜራው። ይህን ሁሌም ቢሆን ማስተካከል አለባችሁ። ስፔሻሊ የቦታ ወይም የምታስቀምጡበት ካልተቸገራችሁ በስተቀር በተቻለ አቅም ካሜራው ከእናንተ ጋር ሚረር መሆን አለበት በትክክል ማለት ነው። ሌላ ጥሩ ቪዲዮ ለመቅረጽ የምታደርጉት ነገር ምንድን ነው? እናንተ ካሜራውን እያያችሁ ማውራት ነው ያለባችሁ ማለት ነው። ስፔሻሊ እንግዲህ ስልክ እናንተ ለዩቲዩብ ቪዲዮ ስትቀርጹ ሰልፊ ነው የምትቀርጹት። እንግዲህ ታውቃላችሁ መቼም በሰልፊ ነው እንጂ በዛኛው ካሜራ ካደረጋችሁት ምናልባት እናንተ የቀርጻችሁ እንኳን ካሜራው አንድ ሰው በሌላ የቀርጽ እናንተ ሳይቀርጻችሁ እንኳን ቢሆን ለመለየታችሁ ነው። ሰልፊ ከሆነ ግን በትክክል እናንተ መግባታችሁን ስለምታረጋግጡ እናንተ የተሻለ የሚሆነው በሰልፊ እንድትቀርጹ ነው የምመክራችሁ። ግን ሰልፊ ስትቀርጹ ማስተዋል ያለባችሁ ካሜራው ነው አይናችሁ ጋር መሆን ያለበት። ከካሜራው ላይ እንጂ አይናችሁ መሆን ያለበት እዚህ ካሜራው ጋር ነው አይናችሁ መሆን ያለበት። ታያችኋለሽ። አሁን እቺ ካሜራ ከሆነች በቃችን ነው የምታያት እንጂ ስልኩን የእናንተን ፎቶአችሁን ቪዲዮአችሁን የሚንቀሳቀሰው የምታዩት ከሆነ እናንተ በትክክል እየተቀረጻችሁ ይመስላችሁ፣ ግን ኋላ ቪዲዮ ስታዩት እንዲሁ የሆነ ነገር እያየ የምታዩት እንጂ እናንተ እያየ አታዩት፣ ሌላ ነገር እያየ ይመስላችሁ። ምክንያቱም ካሜራው ጋር እያያችሁ የሚያየው ሰው ራሱ ሌላ ቦታ እያያችሁ ነው። ምንድን ነው? ስለዚህ ብዙ ጊዜ ጀማሪዎች ወደዚህ ወደ ጎን ብለው ነው የሚሉት የራሳቸውን ቪዲዮ እያዩ ስለሚቀርጹ ማለት ነው። ስለዚህ እናንተ የካሜራዋን አይኗን የለችም የካሜራዋን አይ እሷን ብቻ እያያችሁ ነው በትክክል ፎከስ አድርጋችሁ የምትናገሩትም የምትቀርጹ ማለት ነው። የዛን ሰዓት ሰው ራሱ ቪዲዮአችሁን የሚያዩ ሰው እናንተ እያያችሁት እንደሆነ አይነት ስሜት እንዲሰሙ ፊል እንዲያደርግ ያለ ይሄ ነው። እንግዲህ ሌላው በስልክ እንግዲህ ዩቲዩብ ስንጀምር ሌላው ማስተዋል ያለብን ነገር ኤዲቲንግ ነው እና ብዙ ሰው እንግዲህ ኤዲት ለማድረግ ቅድም ብለናል ፒሲ ትልቅ የሆነ ዴስክቶፕ በጣም የፋንታሲ የሆነ ስልኮች ራሱ ይሆን ያን ያህል አንገብጋቢ የግድ አይደለም። ምንድነው የሚያስፈልገው? በዋናነት ባለ መጀመር ነው ብለናል። ስለዚህ መጀመሪያ ቪዲዮን ትቀርጻለህ አሁን ባለው መሰረት እዛ የተሻለችውን። ሌላው እንግዲህ እንዳልኳችሁ ቪዲዮ ኤዲቲንግ መማር ነው እና ቪዲዮ ኤዲት ስታደርግ በጣም አሁን ላይ ያሉ ትልልቅ ቻናሎች ከነሱ ጋር ራስን ማነጻጸር የለብህም ነው እና አሁን 100 ሚሊዮን 50 ሚሊዮን 10 ሚሊዮን 1 ሚሊዮን 500 ሺህ ሰብስክራይበር ያላቸውን የዩቲዩብ ቻናሎች ስታይ በጣም ኤዲቲንጋቸው ጥሩ የሆነ ይሆናል። ስለዚህ አንተ ከነሱ ጋር በእነሱ ኤዲቲንግ ልክ ለምን ኤዲት ማድረግ አልቻሉም ብለህ አንተ መጨነቅ የለብህም። የእነሱን መጀመሪያ ላይ የለቀቁትን ቪዲዮ ብታየው በቃ ልክ እንዳንተ ነው የተመታ ቪዲዮ ነው የሚያደርጉት። ግን በጊዜ ሂደት ነው። ዛሬ ከለር ግሬዲንግ ላይ የሆነ ነገር ስታስተካክል ገብቷል። ከዛ ነገ ደግሞ የሆነ ድምፁ ላይ ሳውንድ ጋር የሆነ ነገር ስታስተካክል፣ ቀጣይ ከቲንግ ላይ የሆነ ቪዲዮ ስትሰራ ቀስ በቀስ ነው ቪዲዮ በደንብ አሪፍ የሆነ በቃ የተሻለ ይመጣው ማለት ነው እንጂ በአንዴ በጣም የተሻለ መጠበቅም አያስፈልግም ማለት ነው። ስለዚህ ባለ በስልኳ በደንብ ኤዲት ማድረግ ነው። ምናልባት አሁን ቪዲዮን ከምታየው ምናልባት ስልካችሁ ከ4 ጂቢ ራም በታች ያለ ሰዎች ካላችሁ ካፕከትን ስልካችሁ ላይ ስጭኑት በጣም እየደነዘዘ ስታክ እያደረገ ለመስራት በጣም ትቸገሩ ይሆናል እና የወከትን እንድትጠቀሙ ሪኮመንድ አደርጋችኋለሁ። ምናልባት በአማርኛ የተሰራ ቪዲዮ ወከት የምትፈልጉ ካላችሁ በወከት ቪዲዮ መሰራላችሁ ይሆናል ማለት ነው። ሌላውና እንግዲህ በስልክ ዩቲዩብ ስንጀምር ሌላው ማስተዋል ያለብን ነገር ኦዲዮ ከቪዲዮ ሌቭል በደንብ ማስተዋል መቻል አለብን እና ብዙ ሰው ትኩረት የሚያስተውት ቪዲዮ ላይ ነው። እንዴት የተሻለ ካሜራ ገዝቶ ቪዲዮ በጣም የተሻለ እንዲታይ ጥርት ያለ እንዲሆን ቪዲዮ ነው ትኩረት የሚያደርገው። የተሻለ ባክግራውንዱን በደንብ ለማስተካከል ነው ሰው ትኩረት የሚሰጠው። አይታችሁ ከሆነ የሆነ ስቱዲዮ ገምቶና እንደዚህ እና ብዙ ነገር ያስባሉ። ከዛ በላይ ግን ኦዲዮ ነው በጣም መሰረታዊ ነገር። ቪዲዮ ጥሩ የሚታይ ሆኖ የእናንተን በደንብ ኳሊቲውን ገለጽ የሚያደርግ ቪዲዮ ኖሮት ግን ድምፁ የማይሰማ ቢሆን 1 ሰከንድ እንኳን ትቆያላችሁ አትችሉም። ድምፁ ካልተሰማ ጫጫታ ከበዛበት ምንድን ነው መጀመሪያም ለመስማት አይሆንም። ገባችኋል? ሰው ያልፈዋል። ግን ኦዲዮ ወይም ድምፁ በትክክል የሚሰማ ጥርት ብሎ የሚሰማ ከሆነ
ቪዲዮ እንኳን በትክክል ድዝዝ ያለ ቢሆን ምናምን ቢሆን እንኳን ምንድነው ሰው በቃ ረጋ ብሎ ይመስላል። ሀሳቡ ጥሩ እስከሆነ ድረስ ሰው ይከታተላቸዋል ማለት ነው። አይታችኋል። አሁን ላይ በዩቲዩብ በተለያዩ ሶሻል ሚዲያ ላይ ምንድነው በጣም ቪዲዮ ጭልም ያለ ቦታ ተቀርጾ ምናምን እንኳን ቫይራል ሲሆን ታዩታላችሁ። ለምንድነው ሲባል ሰው ትኩረቱ ምንድነው ዋናው ሀሳቡ የሚተላለፈው በድምፅ ነው ማለት ነው። ገብቷችኋል? ድምፁ መሰማት መቻል ትልቅ ኢምፓክት ስላለው ስለዚህ ኦዲዮ ከቪዲዮ በላይ ትኩረት ያስፈልገዋል። ጸጥ ያለ ቦታ፣ ነፋስ ምናምን የሌለበት ቦታ መርጣችሁ በደንብ መቅረጽ ያስፈልጋል። እንዲህ አይነት ቦታ እንኳን ብታጡ ደግሞ በኤአይ ደግሞ ቮይሱ ምናምን ይሄን የሚረብሸውን ሌላው ከእናንተ ድምፅ ውጭ ያለውን በኤአይ ማጥፋት ትችላላችሁ ቦታችሁ ላይ እና ሜይ ቢ እንደዚህ አይነት የሚረብሻችሁ ቦታ ድምፅ ምናምን በጣም ችግር ያለበት ቦታ ካለ እናንተም ኮሜንት ላይ ሳውንድ እያላችሁ ጻፉልኝ። ምን አይነት ኤአይዎች እንደምትጠቀሙ ጥሩ ጥሩ ዌብሳይቶችን ፍሪ የሆኑ በእነሱ እንዴት ድምፁን ሬዲዩስ እንደምታጠፉት የምነግራችሁ ነው ማለት ነው። ሌላው ታይትል እና ተምኔል ነው። ብዙ ሰው እንግዲህ ዩቲዩብ ለመጀመር ሲያስብ አይምሮ ሊመጣው ቪዲዮ እንዴት ጥሩ ቪዲዮ እንደሚሰራ ነው። እንዴት አይነት ጥሩ ሀሳብ እንደሚያመጣ ነው ሀሳቡ። ግን እውነታውን ስናየው ጥሩ ሀሳብ ቢኖረው ቪዲዮ ጥሩ ኤዲቲንግ ቢኖረው ሳውንዱ በጣም በጥሩ ሁኔታ ቢሰማ ቪዲዮ በጣም በጥሩ ፕሮፌሽናል ቪዲዮ ካሜራማን ቢቀረጽ እንኳን ታይትሉና ተምኔሉ ደካማ ከሆነ ያ ቪዲዮ ዋጋ የለውም ማለት ነው። ኮምፕሊትሊ ትራሽ ነው። ለምን ሰው እናንተን ቪዲዮ አይቶ ክሊክ እንዲያደርግ የሚያደርገው ነው ተምኔሉና ታይትሉ ነው። ገብቷችኋል? ክሊክ ስሩ ሬት ይባላል። ሰው እናንተ ሪኮመንድ ካደረገለት ዩቲዩብ ሪኮመንድ ያደርጋል እናንተ ቪዲዮ ነው። ምን ያህል ሰዎች ያን ክሊክ እያደረጉ እየገቡ እናንተ ቪዲዮ ይታያል። አያችሁታ? ታይትሉና ተምኔሉን በትክክል መስራት ያስፈልጋል ማለት ነው። እና እናንተ ሪኮመንድ ሲያደርግለት ዩቲዩብ ላይ ክሊክ እንዲያደርግ የሚያደርጉ ነው ተምኔሉ ጥሩ ሲሆን ታይትሉ ጥሩ ሲሆን። ታይትል ላይ በዋናነት ሁለት ነገር እንድትይዙልኝ ይፈልጋለሁ። የመጀመሪያው ምንድነው የእናንተን የቪዲዮአችሁን ሀሳብ በትክክል ሊገልጽ የሚችል ቃል መጠቀም ነው። አሁን ለምሳሌ እዚህ ቪዲዮውን በሞባይል ብቻ ዩቲዩብ ጀመሩ ብል ለምሳሌ ይሄ ምንድነው ሁለቱንም በደንብ ይገልጽልኛል። በሞባይል ብቻ ዩቲዩብ ጀመሩ አይሽ በሞባይል ብቻ ዩቲዩብ መጀመር እንዴት እንደሚቻል እንደዚህ አይነት ቪዲዮ እንደሚያስረዳ ቪዲዮ እንዲህ አይነት ሀሳቦችን በደንብ እንደሚያነሳ ይገልጸዋል ማለት ነው። ቦታችኋል። ሁለተኛ ደግሞ ኪዩሪዮሲቲ ነው ወይም ደግሞ ጉጉት የሚፈጥር አይነት ተምኔል ማለት ነው። በሞባይል ብቻ ዩቲዩብ መጀመር ይቻላል እንደው በደንብ ጉጉት ይፈጥራል። ምክንያቱም ብዙ ሰው ዩቲዩብ መጀመር ይፈልጋል፣ ግን ፒሲ የለውም፣ ስቱዲዮ የለውም፣ ማይክ የለውም። እነዚህ ነገሮች አስቡን ያልጀመሩ ቦታችኋል። ስለዚህ በትክክል በስልክ ብቻ መሰራት ይችላል እንዲህ ብሎ እንዲያስቡ ያደርጓል። ቦታችኋል። እንዲህ ከተቻለ ለምሳሌ ያልሰራ ይላል እንዲህ ብሎ ወደ እንዲሰራ እንዲያዩ ያደርገዋል ማለት ነው። ስለዚህ ታይትላችሁ በጣም ወሳኝ ነው። ሲቀጥል ተምኔል ነው። ተምኔል እንግዲህ ስንል በጣም ወሳኝ ነገር ነው። የሚታየው በእናንተ ቪዲዮአችሁን የሚገልጸው ምስል ነው። ቦታችኋል። ተምኔል ይባላል። እሱ በደንብ ዋናነት እንግዲህ አብዛኛው ሰው እንደምታውቁት ፒሲ አይጠቀምም። ዩቲዩብ አብዛኛው ተጠቃሚዎቹ በስልክ ነው የሚዩ። ስለዚህ ስልክ ሲሆን ሳይዟ ትንሽ የምትሆን ማለት ነው። ያላቅም እናንተ ፊታችሁን ጠጋ አድርጋችሁ የሚታየው ጽሁፍ ጎላ ብሎ የሚጻፍ ማድረግ ያስፈልጋል ማለት ነው እንጂ ርቀቱ ናችሁ ምናምን እናንተ የተነሳችሁትን ፎቶ ለተምኔል ብታደርጉት ስልክ ላይ የሚያዩት ነው ድብዝዝ አይታወቅም። በጣም ደቀቅ ብሎ የምታይ ጽሁፍ ራሱ ካደቀቃችሁ በጣም ስለሚደቅ በስልክ ለሚያይ ሰው በጣም አስቸጋሪ ይሆንበታል ማለት ነው። እኔ ስታዘጋጁ የእናንተ ፊታችሁ በደንብ ጠጋ ማለት አለበት። የምትጽፉት ጽሁፎች ከሁለት ሶስት ቃላት በላይ መሆን የለበት። ብዙ ቃላት ማብዛት አያስፈልግም። የተወሰኑ ቃላቱን ነው መሆን ያለባቸው የሚታዩት። ከዛ በኋላ እናንተ ደግሞ ምንድነው ይሄ ፌሻል ኤክስፕሬሽን ያስፈልጋል። which means የሆነ ኢሞሽን ትራይገር ማድረግ የሚችል ነገር። ለምሳሌ የሚያሳዝን ቪዲዮ ከሆነ በጣም ያዘነ አይነት ሰው ስሜት የለም እንደ ያዘነ ሰው ምናምን ነገር ፌስ ታደርጋላችሁ። በጣም ደግሞ ተደስታችሁ ምናምን ደግሞ የደስታ አይነት ከሆነ ደግሞ ቪዲዮ በጣም እየሳቃችሁ ምናምን አይነት ነገር ታውቁት ኢሜጆች ምናምን አብረን ተጠቅም ይችላል። ግን በዋናነት ያን ጥርት ያለው ጽሁፉ በደንብ ጎላ ቦልድ መሆን አለበት። የእናንተ ደግሞ ምንድነው የእናንተ ፎቶዎች በደንብ ጠጋ ማለት አለበት ማለት ነው። ስለዚህ ታይትልና ተምኔል በጣም ወሳኝ ነው። የመጀመሪያ ቪዲዮአችሁ ፍጹም ጥሩ የሆነ አይችልም። እናንተ ጥሩ ነው ብላችሁ ተዘጋጅታችሁ በጥሩ ኤዲቲንግ ብላችሁ የምትችሉትን ያላደርጋችሁ ነው ቪዲዮ ነው የለቀቃችሁት። ግን በቃ የተመታ ቪዲዮ እንደሚሆን ማወቅ አለባችሁ። ምክንያቱም ገና ስትጀምሩ ቦታችኋል ኤዲት ለማድረግ የመጀመሪያ ናችሁ። የግራፊክስ ዲዛይን ማለት ተምኔል ይችላል ይፈናል ነው የመጀመሪያ ነው። ገና ሁሉ ነገር የመጀመሪያ እንደሆናችሁ በጣም ብዙ ስህተት ይኖራል። ኳሊቲም የወረደ ደካማ ሊሆን ይችላል። ብዙ ቪው ላይ ነው ይችላል። ቦታችኋል ሁለት ቪው ሶስት ቪው ብቻ ሊኖረው ይችላል። ግን ነው ጀመረ ናችሁ። ቀስ በቀስ ግን ነው ራሳችሁን የሳይት ነው ያ ነው እየተሻሻለ የሚል እና ፎክክራችሁ ራሱ ቅድም እንዳልኳችሁ ከራሳችሁ ጋር ነው መሆን ያለበት እንጂ 5 ሚሊዮን ሰብስክራይበር ካለው ሰው ጋር መፎካከር የለበት ቦታው 5 ሚሊዮን ሰብስክራይብ ያለው ሰው በጣም ፕሮፌሽናል የሆነ ካሜራማን አምጦ ነው የሚቀርጽ። አሁን ላይ ያሉት ጥሩ የሚባሉ ካሜሮችን ነው የሚጠቀመው ቦታቸው የሚቀርጽ። ስቱዲዮ በጣም አሪፍ ነው።
የሳውንድ ፕሮፍ ምናምን ያለው ስቱዲዮ ነው ቦታቸዋል። እና ይህ ሁሉ ባለበት ኮንቴንቱን የሚያዘጋጁ ራሳቸውን የቻሉ ባለሙያ ባሉበት ነው። እንግዲህ 5 ሚሊዮን ሰብስክራይብ ካለው እየሰራ ያለ 50-60 ነው ለጋራ የሚሰሩት ስራ ነው። ስለዚህ እናንተ ብቻችሁን ናችሁ፣ ገና እየጀመራችሁ ነው፣ ለሁሉ ነገር አዲስ ናችሁ። ከዛ ሰው ጋር ራሳችሁ የምታወዳዱ ነው ውድቀት ነው እንጂ ለእናንተ ያገማል። ስለዚህ ውድድራችሁ ከማን ጋር? ከራሳችሁ ጋር። አንድ ቪዲዮ ፖስታችሁ ቀጣይ ከምትፖስት ጋር ምን ለውጥ አመጣ? ሙሉ ቪዲዮን የተሻለ ማድረግ አይጠበቅባችሁ። አንዲት ነገር ከቪዲዮዋ ከቀጣይ ወደ ቀጣይ የምትሻገር አንድ ነገር ቢያስ ማስተካከል ነው። ተምኔሉ ጋር ከሆነ ችግሩ ቀጣይ ቪዲዮ ላይ ከተምኔሉ አንድ ነገር አስተካክሉ። ቪዲዮ ጋር ከሆነ ምን ከትስታረጉ ላይ ፕሮብሌም ከሆነ ቀጣይ ላይ አችን ማስተካከል ብቻዋን አንሆነ። ቀጣይ ቪዲዮ ደግሞ ሳውንድ ጋር የሆነ ችግር ማስተካከል። ቀጣይ ለእናንተ ቪዲዮ የሚሆን የምትመጡት ሳውንድ እንዴት እንደምትመጡ ነው የተሻለ ሳውንድ ትመጣላችሁ ማለት ነው። አዩ እንዲህ ያላችሁ ቀስ በቀስ ታሻሽሉታላችሁ ማለት ነው። እንግዲህ ለሶሻል ሚዲያ ስፔሻሊ ለዩቲዩብ በጣም ትልቁ ነገር ወጥነት ነው። የቋሚነት ኮንሲስተንሲ በጣም ወሳኝ ነው ማለት ነው። ብዙ ሰው 3 ቪዲዮ 4 ቪዲዮ ይሰራል። ዛባላ ሲያዩ ምንም የሚያዩ ሰው የለም። ምክንያቱም ሾርት ብትለቋውን 100 ሰው 200 ሰው ይችላል። ግን ዩቲዩብ ሎንግ ስፔሻሊ ሰው ዩቲዩብ ላይ ምናምን በቃ ሰው ምንም አያየው ነው። 2 ሰው ነው የሚሆነው፣ 3 ሰው ነው የሚሆነው፣ 4 ሰው ነው የሚሆነው። በቃ ተስፋ ያስቆርጣቸዋል። ስለዚህ ዛባላ ሁሉም ሰው ይተዋል። አብዛኛው ሰው አይጀምርም ታውቃላችሁ። ከጀመረ በኋላ ደግሞ ተሮ ተስፋ ይቆርጣል ማለት ነው። ስለዚህ ምንድነው ወጥነትና በቋሚነት መስራት ነው። በቃ ለሁሉም ነገር ሰክሰሱ ነው። አንድ ሰው እኮ ኢንጂነሪንግ ለመማር ስንት ዓመት? 5 ዓመት ይቆያል። አስባችሁታል? አካውንታንት ለመሆን 4 ዓመት ይቆያል። ጥሩ ዶክተር ለመሆን ስንት ዓመት? 7 ዓመት ይቆያል። ገብታችኋል? 7 ዓመት የማይቆይ። ስለዚህ አንድ ጥሩ ዩቲዩበር ለመሆን 5 ወር፣ 6 ወር፣ 1 ዓመት፣ 2 ዓመት ብትቆዩ ምን ችግር አለው? ገብታችኋል? መጨረሻ ላይ ሳቲስፋክሽን ነው የምታዩትን የራሳችሁን ጎል ነው ማሰብ ያለብን። ስለዚህ በትንሹ የምታስተካክሉ ከሆነ በእርግጠኝነት ከምትሉት ቦታ ደርሳችሁ ታይታላችሁ። ግን በአንዴ ፕሮፌሽናል የሆነ ነገር የምትጠብቁ ከሆነ በአንዴ ፕሮፌሽናል የሆነ ነገር የምትጠብቁ ግን ያው ማቋረጣችሁ የማይቀር ነው ማለት። ስለዚህ ውድድር ከራሳችሁ ጋር አድርጋችሁ በቋሚነት በወጥነት ባለው መንገድ መስራት ማለት ነው። ወጥነት ሲባል ግዴታ በቀን በየቀኑ መልቀቅ ላይ ይጠበቅባችሁ ይችላል። ስለዚህ በሳምንት 2 ቀን ከሆነ አችን በሳምንት 2 ቀን በቃ ኮንሲስተንትሊ መስራት ነው። በሳምንት 2 ቀን፣ በሳምንት 1 ቀን ከሆነ በሳምንት 1 ቀን በቃ ሁሌ መልቀቅ ማለት ነው። ይሄ ኮንሲስተንትሊ ግን ሆኖ የማይቋረጥ ስለዚህ በትክክል መስራት ከጥግ ድረስ መሄድ መቻል ሌላ ምንም ምስጢር የለውም። በስተመጨረሻም በስልክ ብቻ ዩቲዩብ መጀመር ይቻላል? አዎ ይቻላል። ግን እነዚህ ፕሮፌሽናል የሆነ ካሜራ፣ ፕሮፌሽናል የሆነ ካሜራማን፣ ቪዲዮ ኤዲተር፣ ጥሩ የሆነ ስቱዲዮ እስከማገኝ ለምን መጠበቅ አያስፈልግም። ለሁሉ ነገር ምንድነው መጀመር መፍትሄው ነው ማለት ነው። በስልክ ብቻ ዩቲዩብ መጀመር ይቻላል ወይ? አዎ በሚገባ ይቻላል። ከስልክ በላይ የሚያስፈልጉ ነገሮች ያንተ የምትሰራበትን ዘውግ መለየት ያስፈልጋል። ኮንሲስተንትሊ በሆነ መንገድ መስራት ያስፈልጋል። በደንብ ለተመልካች ሊጠቅም የሚችል ሀሳብ ማቅረብ ያስፈልጋል። ጥሩ የሆነ ቪዲዮ መቅረጽ ያስፈልጋል። ድምፅ ከሚረብሽ ቦታ ራቅ ብሎ ጸጥ ያለ ቦታ መቅረጽ፣ እነዚህ በጣም ወሳኝ ናቸው። ስለዚህ ፍጹምነትን አትጠብቁ፣ ባላችሁ ጀምሩ። እና ቤተሰብ እንግዲህ በምን ኒች ወይም ደግሞ በምን ዘርፍ ለመስራት ወስናችኋል? እስኪ ኮሜንት ላይ ጻፉ። ቪዲዮ እንግዲህ ከጠቀማችሁ ላይክ አድርጉት። በስልክ ብቻ ዩቲዩብ ለመጀመር ለሚፈልገው ጓደኛችሁ ደግሞ ሼር አድርጉለት። እንግዲህ ለተጨማሪ ስለ ቴክ፣ ስለ ዩቲዩብ አልጎሪዝም፣ ስለ ብራንድ ቢልዲንግ፣ ስለ ማርኬቲንግ፣ ስለ ፐርሰናል ዴቨሎፕመንት ቪዲዮዎች ማግኘት ከፈለጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ባላችሁ ጀምሩ፣ በትንሽ ጀምሩ፣ እስከ ጥግ ድረስ ታገሉ። ማቋረጥ የሚባል ነገር እንዳይኖር። በሌላ ቪዲዮ እስከምንገናኝ መልካም ቀን።